ዛሬ የአካባቢ ጥበቃን ከማክበራችን እንዳካባቢ ሁኔታ ከማክበራችን አኳያ ያለው ነገር እንግዲህ አካባቢውን ማህበረሰቡ ጽዱና ማራኪ እንዲያደርግ ሰፊ ተሳትፎ ማድረግ እንዳለበት ነው። በተለይም ደግሞ ማህበረሰባችን ማድረግ ያለበት እርጥብና ደረቅ ቆሻሻዎችን ለይቶ ቦታ ሰጥቶ ማስቀመጥ እንዳለበት ነው የምንወስደው። የዛሬው ዓለም ያቀፍ የአካባቢ ቀን እንደኛ ማክበራችን የተሻለ ነው፣ በጣም ጥሩ ነው። ለሌሎችም ግንዛቤ ፈጥረን በተለይም ደግሞ እንደኛ ጽፈት ቤት እንደ ጤና ጽፈት ቤት ያለው ነገር ምንድነው ከአጋር አካሎች ጋር ተጋርተን ስራ እየሰራን ያለነ በተለይም ቄራ ቦታዎችን ማየት ምን ያክል እንዴት ንጽህናቸው እንዴት እየተጠበቀ ነው የሚለውን ነገር ሆቴሎች አካባቢ ንጽህናቸው እንዴት እየተጠበቀ ነው የሚለውን ነገር ያለውን ነገር በተለይም ደግሞ ወጣ ብሎ መመገቢያ አካባቢዎችንም መጎብኘትና መኝታ ክፍላቸውን ማየት መቻሉን ይሄ በጥረት እየተደረደበት ያለ ነው። ከከተማው ጋር ተቀናሽተን እየሰራንበት ያለነው ነው። በዚህም ለውጥ እያመጣንበት ያለበት ሁኔታ ስላለ የዓለም የአካባቢን ቀን ማክበራችን በጣም አሪፍ ነው። ለማህበረሰባችን ግንዛቤ እየተፈጠረለት ያለበት ሁኔታ አለ። አዳዲስ ጅማሮችም አሉ። አዳዲስ ጅማሮችን በተለይም ደግሞ ይሄ መንግስት ሰራተኛ ወጦ አካባቢውን እንዲያጸዳ የሚሆንበት ሁኔታ በተለይም ደግሞ እነዚህ የግል ተቋማት ቆሻሻቸውን አንድ ላይ አድርገው ወደ የሚመለከተው አካል የሚልኩበት ሁኔታ የተሻለ ሁኔታ እየተፈጠረበት ያለበት ሁኔታ አለ።